አድማጮች አጫጭር ዜናዎችን ይዤ ቀርቤያለሁ። በዚህ ቻናል አዳዲስና ትኩስ ዜናዎች እንዲሁም እውነተኛ መረጃዎች ይቀርቡበታል። መረጃዎች ሲጫኑ ቀድሞ እንዲደርሷችሁ ሰብስክራይብ እና ላይክ ያድርጉ። ወደ መረጃዎቹ አልፋለሁ። በቅድሚያም አሜሪካ በአፍሪካ ሀገራት የሚገኙ የቪዛ ማዕከላትን ልትዘጋ መሆኑ ተሰማ። አዲስ አበባ የሚገኘው ኤምባሲ መጨረሻውስ ምን ይሆን? ኦሮሚያ ክልል በምስራቅ አርሲ ዞን ሰላማዊ ሰዎች መገደላቸው ተሰማ። ነገሩ ወዴት እያመራ ይሆን? ይህንንና ሌሎችንም መረጃዎች ይዘናል። አብራችሁን ቆዩ። የአሜሪካ መንግስት በአፍሪካ ሀገራት የሚገኙ 50 የሚሆኑ የቪዛ ማዕከላትን በማጠፍ ወደ 20 ሊቀንስ መሆኑ ተሰማ። አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደምትሆንም ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው በአፍሪካ ውስጥ የውጭ ዜጎችን ቪዛ ጉዳይ የሚመለከቱ ማዕከላትን ለመቀነስ ባወጣው እቅድ መሰረት የትኛውም አፍሪካ ሀገራት የሚገኙ አመልካቾች ጉዳያቸው የሚታየው አዲስ በተወሰኑ የቪዛ ማዕከላት ብቻ መሆኑ አስታውቋል። ከሚቀጥለው ሳምንት በኋላ 50 የነበሩ የቪዛ ማዕከላትና ቆንጽላ ቢሮዎች ወደ 20 ዝቅ እንደሚሉ አሶሺየትድ ፕሬስ ዘግቧል። ይህም የተደረገው የትራምፕ አስተዳደር በጊዜያዊ ቪዛ ገብተው የማይመለሱትን ለመቆጣጠር ያለመ እንደሆነም ታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹ ቪዛ የሚሰጡ የአሜሪካ ኤምባሲዎች ዝርዝር የያዘ ሲሆን ከነዚህ ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም ጎረቤት ሀገር ኬንያ እና ጅቡቲ ይገኙበታል። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸመ ጥቃቶች 13 ሰዎች መገደላቸውን እንዲሁም አንድ ቤተክርስቲያን መቃጠሉን ቢቢሲ ዘግቧል። አብዛኛው ግድያ የተፈጸመው አሴካ ወረዳ ውስጥ መሆኑንም ዘግቧል። ቤተክርስቲያኑ ሙሉ በሙሉ እንደወደመ ተገልጧል። በጥቃቱ የሞቱትን አስክሬን ለማንሳት እንኳን አስቸጋሪ ሁኔታ እንዳለም ተገልጿል። ይህንንም ጥቃት የፈጸመው ሸኔ የሚባል ታጣቂ ቡድን እንደሆነ እየተገለጸ ይገኛል። ወደ ወረዳው በብዛት የገቡ መሆናቸውንና ከባድ መሳሪያ ታጥቀው እንደነበረ የተገለጸ ሲሆን በቁጥር ወደ 2000 የሚጠጉ እንደሆኑና ጥቃቱንም የጀመሩት ቤተክርስቲያኗንና ከተማው ላይ እንደሆነ ሪፖርቱ ይገልጻል። ይህን ድርጊት የሚፈጽሙት የሃይማኖትና የብሔር ጦርነት ለመቀስቀስ ታልሞ እንደሆነ አስታውቋል። የተለያየ የጸጥታ ኃይል ልብስ የለበሱ እንደሆነና በዋናነት ይህንን ድርጊት የሚፈጽሙት ለምን እንደሆነ በግልጽ የማይናገሩ እንደሆነም ተገልጸዋል። አካባቢውን በቁጥጥራቸው ስር እንደሆነና መከላከያም ገና እየደረሰ መሆኑን አስታውቋል። በዚህ ጥቃት የተነሳ አንዳንድ ሰዎች ሸሽተው ወደ አዳማ እንደመጡና አካባቢው ከ5 ዓመት ጀምሮ ያልተረጋጋ እና በግማሽ በሸኔ ግማሽ በመንግስት ሲተዳደር የቆየ መሆኑን ተዘግቧል። በዚህ ጥቃት 13 ሰዎች መገደላቸውና 280 በላይ ሰዎች መፈናቀላቸውን ያስታወቀው ዘገባው በተጨማሪ 101 ዓመት የቆየ ቤተክርስቲያን መቃጠሉን ዘግቧል። ይህ ሁሉ ነገር ከተፈጸመ በኋላም ለድርጊቱ ኃላፊነት የወሰደ አካል እንደሌለና በመንግስትም ሆነ በታጣቂው ወገን ምንም መረጃ እንዳልተሰጠ ተጠቅሷል። ክቡራን አድማጮች ከዚህ ቀጥሎ አጫጭር መረጃዎችን እነሆ። በኢትዮጵያ መንግስትና በህወሓት መካከል ጦርነት ሊቀሰቀስ እንደሚችል ኒውዮርክ ታይምስ ዘገበም። ብልጽግና ይህንን ምርጫ ካሸነፈ ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰብ ወደብን እንደሚያስመልስ የደቡብ አፍሪካው የፖለቲካ ዘጋቢ ማርቲን ፕላውት ገለጹ። ዶክተር አብይ አህመድ በከተማው እንጂ ገጠሩ አካባቢ ብዙም ተቀባይነት እንደሌላቸው ቢገልጽም ምርጫውን የማሸነፍ እድላቸው ግን ሰፊ እንደሆነ ገልጸዋል። ክቡራን አድማጮቻችን ለሰዓቱ ብትሰሙት ያልኳቸው አጫጭር መረጃዎች እነዚህ ናቸው። በሌላ መረጃ ተመልሰን እስክንገናኝ ሰላም።